ሰላም ጤና ይስጥልኝ አድማጮች። በዛሬው ፕሮግራማችን ብሩኖ ሚጌል ፈርናንዴዝ ለምን አሲስቶቹ ማቅለል ተፈለገ በሚል ርዕስ መጥተናል። እንደሚታወቀው ከሆነ ብሩኖ ፈርናንዴዝ በዚህኛው የዘንድሮ የ2025-26 የውድድር ዓመት አንድ ጨዋታ እስኪቀር ድረስ 20 አሲስቶችን ለቡድን አጋሮቹ ሰጥቷል። ያ የሰጠው አሲስቶች በአንዳንድ እግር ኳስን ከመረዳት ወይም ደግሞ ካለመረዳት በሚመጣ መንገድ አሲስቶቹን የማቅለል ነገር ይስተዋላል። ለምንድነው ያ የሚሆነው? አንዳንድ ምክንያቶች ይነሳሉ። እነኛ ምክንያቶች ለምሳሌ ከ20 አሲስቶች ውስጥ 11ዱን ከሴት ፒስ ነው ያደረገው። ያ ደግሞ ለሱ የተመቸ ነው ሚንስ ሴት ፒሶችን በሚያወጣበት ሰዓት ላይ ወይ ኮርነር ሊሆን ይችላል ወይ ቅጣት ምን ሊሆን ይችላል ሩቲን ስላለ በዛ ሩቲን ነው የሚከተለው። ያ ደግሞ ሌሎች 20 አሲስት ካደረጉ ከነ ኬቨን ዲ ብሩይነ ወይም ከቴሪ ሄንሪ ጋር የሚወዳደር አይነት ስታት አይደለም የሚል ነገሮች ያነሳሉ ማለት ነው። ያ ደግሞ እኔ በፍጹም ስህተት ነው ብዬ ነው የማስበው። ኦፍ ኮርስ ከሴት ፒስ 11 አሲስቶችን አድርግቷል። ኦፍ ኮርስ ቴሪ ሄንሪ 20ንም አሲስት ከኦፕን ፕሌይ ነው አሲስት ያደረገው። ኬቨን ዲ ብሩይነ ከውጪ 16ቱን ከኦፕን ፕሌይ ነው አሲስት ያደረገው። ነገር ግን ብሩኖ ሚጌል ፈርናንዴዝ ሌሎች 19ም ቲም ውስጥ ያሉ ተጫዋቾች ኮርና ያወጣሉ። በማንቸስተር ዩናይትድ በሚወጣው ኮርና ልክ ሌሎች 19 ክለቦችም ከዛም በሚመጥ በሚያንስ ሁኔታ ኮርና ያወጣሉ። ሌሎቹ ግን 11 አሲስት አላደረጉም። ያ ምንድነው የሚያሳየው የሚለው የእሱን የማውጣት ብቃት ነው ማለት ነው። ለምሳሌ አርሰናል ውስጥ በጣም ኮርና ብዙ ጎል ካስቆጠሩ መካከል አንደኛው አርሰናል ነው። አርሰናሎች ግን የሁሉ አሲስት በኮርና የደረሰ የለም ማለት ነው። ሌሎች ቴክኒኮችን በውስጥ ይጠቀማሉ ማለት ነው። ለምሳሌ ኮርና በሚወጣበት ሰዓት ላይ ኮርናውን የመቀባበል ፋር ፖስት ላይ አድርግቶ ፋር ፖስቱ የሚጠብቀው ተጫዋች ወደ ኒር ፖስት በመግጨት እንደዚህ አይነት ቴክኒኮችን ሊጠቀሙ ይችላሉ። ነገር ግን ማንቸስተር ዩናይትድ ቤት ላይ ብሩኖ ሚጌል ፈርናንዴዝ የሚያደርጋቸው አሲስቶች ጥራታቸውን የጠበቁ እና ደግሞ በጣም ስኬታማ የሆኑ ዴሊቨር ነው የሚያደርገው ማለት ነው። በኦፕን ፕሌይ ደግሞ አይፈጥርም ቻንስ አይፈጥርም ለሚለው ደግሞ ትልቅ መልስ ነው የሚሰጠው። ለምሳሌ በዚህኛው በብራይተን ጨዋታ ላይ 3 ቻንስ ክሬት የሚያደርግ ከሆነ ከኬቨን ዲ ብሩይነ ጋር በቻንስ ክሬሽን የሚጋራ ይሆናል ማለት ነው። ብዙ ቻንስ ክሬት ያደረጉ ተጫዋቾች በሚለው ዝርዝር ውስጥ ስሙን ያሰፍራል ማለት ነው። ለምሳሌ የኖቲንጋም ጨዋታ ቀን የፈጠራቸው ግልጽ የማግባት እድሎች ለብራያን ምቤሞ፣ ለአማድ፣ ለዝርኪዚ፣ ለዶርጉ፣ ለዳሎት ለእነኚህ ለመሳሰሉ ተጫዋቾች ግልጽ የጎል የማግባት እድል ፈጥሮላቸዋል። ነገር ግን ያንን በአግባቡ አልተጠቀሙም እነኛ ተጫዋቾች ማለት ነው። አንዳንዴ ከእግር ኳስ ስታቲክስ አለ፣ በቁጥር የሚገለጹ ነገሮች አሉ። ሁለተኛው ደግሞ አይን ቴስት የሚባል ነገር አለ። አይን ቴስት ምንድነው? ልክ ሰው ወይም ሰፖርተር ፋን የሚለው ሰው ልክ ሲያየው የሚመሰክረው ወይም ደግሞ በአይን ቴስት የትኛው ተጫዋች ጋር ኳሱ ሲገባ ያ ቲም አደገኛ ይሆናል ወይ ደግሞ የትኛው ተጫዋች ጋር ኳሱ ሲገባ ያ ቲም ደካማ ይሆናል ከኳስ ጋር የሚል ነገር አለ። በአይን ቴስት የሚገለጹ ነገሮች አሉ። ለምሳሌ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ኳሱ በሚይዝበት ሰዓት ላይ ማንቸስተር ዩናይትድ ቻንስ የመፍጠር እድሉ በእጥፍ ይጨምራል ማለት ነው። ያ የማንቸስተር ዩናይትድ ወይም ደግሞ የብሩኖ ፈርናንዴዝን ትልቅ ተጽዕኖ ነው የሚያሳየው። ያ ደግሞ ትልቅ ተጽዕኖ ለምን አበቃቸው ማንቸስተር ዩናይትዶችን ለቶፕ ፎር ማለት ነው። አሁን ላይ 3ኛ ደረጃ ይገኛሉ። 3ኛ ደረጃም ይዘው እንደሚያጠናቅቁ አረጋግጠዋል ማለት ነው። ይህ ፕሮሰስ ደግሞ ማንቸስተር ዩናይትድ ለሚቀጥሉት ዓመታት ስኬታማ እንዲሆን ጉልህ አስተዋጽኦ ያደርጋል ማለት ነው። በነገራችን ላይ እኔ ከፈርጉሰን በኋላ ማንቸስተር ዩናይትድ ስኬታማ ዝውውር የፈጸመው በርቀት የብሩኖ ፈርናንዴዝ ይመስለኛል ማለት ነው። ሌሎችን ተጫዋቾች አመቶ ሊሆን ይችላል፣ ግን በዚህ ልክ ስክት ብሎ የተጫወተው ራሱንም ያሳየው ከቤኔፊካ የመጣው ብሩኖ ፈርናንዴዝ ነው። ከስፖርቲንግ የመጣው ብሩኖ ፈርናንዴዝ ነው ማለት ነው።
ኦሊጎና ሶልሻየር በጥሬ ዝውውር መስኮት ነው ያመጣው። እሱ ከመጣበት በኋላ ቻንስ በመፍጠር እሱን የሚስተካከለው የለም ማለት ነው። ይሄን 2 አመት ደግሞ ራሱን በጣም ፕሩቭ አርግቷል ማለት ነው። ለእንግሊዝ እግር ኳስም ለዓለም እግር ኳስም ምርጡ 10 ቁጥር መሆኑን አሳይቷል። በዚህም የውድድር አመት እንደ ዓለም ምርጥ 10 ቁጥር ከሚባሉ ተጫዋቾች መካከል በቀዳሚነት ብሩኖ ፈርናንዴዝ በቁጥሮችም በብቃትም እያሳየ ይገኛል ማለት ነው። ይህንን አያይዘን የሰራነው ነው። አንዳንድ ደጋፊዎች ስሜታዊነት ወይም ደግሞ ይሄ ፕሌየር ኦፍ ዘ ይር በሚለው ውስጥ የአመቱ ኮከብ ተጫዋች ማን ይገባል በሚል ክርክሮች ወይም ደግሞ ኮንቨርሴሽኖች ስላሉ ያ ዲቤት ወዴት አስኬደ? ለምሳሌ አንዳንድ ደጋፊ ዴክላን ራይስን ይገባዋል የሚሉ ከሆነ ብሩኖ ፈርናንዴዝ የማጣጣል ነገር ይታያል። ወይም ደግሞ አንዳንድ ደጋፊ ብሩኖ ፈርናንዴዝ ይገባዋል የሚሉ ከሆነ ዴክላን ራይስን ወይም ደግሞ ሌሎች የሚፎካከሮቹ ተጫዋቾች የማጣጣል ነገር ይታያል ማለት ነው። ያ ደግሞ ጥሩ አይደለም። ሁለቱም ለምሳሌ በፕሌየር ኦፍ ዘ ይር ላይ ዴክላን ራይስም ቢወስድ ይገባዋል ብዬ አስባለሁ። በእኔ እምነት ኦፍ ኮርስ ፕሪሚየር ሊጉ እንዲበሉ አድርግቷል። ቦታውን አስከብሯል። ለአርሰናል ሶሊድ መሆን ዋነኛና ትልቁን አስተዋጽኦ አድርጎታል ብዬ ነው የማስበው ዴክላን ራይስ። ብሩኖ ፈርናንዴዝ ደግሞ ለማንቸስተር ዩናይትድ እዚህ ደረጃ ላይ እንዲደርሱና በግሉ ደግሞ የፕሪሚየር ሊግ ሪከርድ በመጋራት አንድ ጨዋታ እየቀረው በመጋራት 20 አሲስቶችን በማድረግ በብቃት ትላልቅ ጨዋታዎች ላይ በመገኘት ማንቸስተር ዩናይትድን ወደ ከፍታ ማለት ቶፕ 4 ላይ እንዳያጠናቅቅ ቶፕ 4 ሶስተኛው ነው እንዲያጠናቅቅ ከጥር በኋላ ማንቸስተር ዩናይትድ የፕሪሚየር ሊጉ ምርጥ ቲም እንዲሆን ብዙ ነጥቦች እንዲሰበስብ አድርጓል ማለት ነው። ብሩኖ ፈርናንዴዝ ሁለቱም በተለያየ መንገድ ሊወስዱና ሊገባቸው ይችላል ብዬ አስባለሁ። እንደዚህ ኒውትራል የሆነ ሀሳቦችን መስጠት ይሻላል እንጂ ዴክላን ራይስ እንዲወስድ ወይም ብሩኖ ፈርናንዴዝን ማጣጣል ወይም ደግሞ ብሩኖ ፈርናንዴዝ እንዲወስድ ዴክላን ራይስን ማጣጣል ይሄ ጥሩ አይደለም ብዬ አስባለሁ። ከነኚህ የሚመጣ ሀሳብ ነው ማለት ነው አሲስቶቹን ለማጣጣል የሚፈለገው ነገር። ግን እያንዳንዷ ኳስ የአሲስት ነገር ሁሉ ጊዜም ያከራክራል። ግን ኦፍ ኮርስ ለአንዳንድ ግብ አስቆጣሪዎች ለምሳሌ ለሃሪ ኬን የምሰጠው ኳስ ከምንም አንዳንዴ በቃ ከምንም ጎል ስለሚያስቆጥር አሲስት ላትለው ትችላል። ግን ለነ ሼሽኮ ለነ ብራያን ምቤሞ በሚሰጣቸው ኳሶች ብሩኖ ፈርናንዴዝ እነሱ አይደለም እያስቆጠሩት ያሉት እሱ እነሱን እያስነካ እያስቆጠረ ይመስላል። አንዳንድ ነገሮቹ አንዳንድ የቀድሞ የማንቸስተር ዩናይትድ ተጫዋቾችም እሱን የማጣጣል ነገር አለ። ግን ይህ ትክክል ነው ብዬ አላስብም። ማንቸስተር ዩናይትድን እንደዚህ በከፋበት ሰዓት ወጥቶ ሌሎች ትላልቅ ቡድኖች ላይ መጫወት የሚችል አቅም ያሉት ተጫዋች ነው። ግን ማንቸስተር ዩናይትድን ስለሚወድ እዛው ቆይቶ ትልቅ ነገር ለማንቸስተር ዩናይትድ ለመስራት የሚያደርገውን ተጋድሎ ማመስገንና እንዲበረታ ማድረግ ያስፈልጋል ብዬ ነው የማስበው። አጠር ያለች ነገር ለማንሳት ፈልጌ ነው። አመሰግናለሁ።